አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አላህ አልሐምዱሊላህ። ለማንኛውም ሁላችሁንም ኢድ ሙባረክ ብያለሁኝ። ያው ቀኑ ቢያልፍም ኢድ ሙባረክ። ታውቃላችሁ በጣም ይከብዳል፣ ያው ስራ ይበዛል በኢድ። ይሄን ቪዲዮ ወላሂ የቀረስኩት ማክሰኞ ቀን ነው። ሮብ ኢድ ሊሆን እንደ ማክሰኞ ነው ማለት ነው። ያው ጽዳት ቆየ ከስር በጣም እያጸዳን ነበር። አንድ ጓደኛ ያለች ከኔ ጋር ግን አሁን ያው ማታ እንደዚህ ፊኛ ምናምን ዲኮር እየሰሩ እና ከውጪም አንዳንድ የገዙት እቃ ነበረ። ወላሂ በጧት ስነሳ ቤቱ ባንድ እግር ቆሞ ነበርና በቃ ሁሉ ጊዜ ታውቃላችሁ ከስር ነው የሚጸዳው የአረብ ቤት። እንደምታዩት ኩሽናው ራሱ ማለት ነው። ይሄ ቅድም ከሳሎን ላይ ያመጣሁት ፌስታሎች ናቸው። እዚህ ያው ብርጭቆ ምናምን አዳዲስ ነገር ስለሆነ ወደ ቦታ የሚገባ ነው። ይሄም ደግሞ እንደምታዩት እቃው ምኑራት ስሁር የበሉበት ምናምን ባንድ እግር ቆሞ ነበር ቤቱ ማለት ነው። ብቻ ምን ልበላችሁ በጣም ነበር ቤቱ እንትን የሚለው። ግን አልহামዱሊላህ ጓደኛዬም ስለነበረች ብዙም አልከበደኝም። እሷም እያገዘችኝ ነበረ እና እሷ ያው ኪችን ምናምን እንትን እያለች ነው። እኔ ደግሞ ሳሎኑን ምናምን ስራ ተከፋፍለን እየሰራን ነበር። እና እንዴት ናችሁ እናንተ? ደህና ናችሁልኛ? እና ዛሬ ወሳኝ በቃ ይሄን ቪዲዮ ስሰራ አንዳንድ ነገሮችን ለመነጋገር እናም ለኮሜንታችሁ ለምስጋናም ጭምር ነው ማለት ነው ዛሬ መጣሁት። በጣም ነው ማመሰግነው ስለሰጣችሁኝ ኮሜንት፣ ስለሰጣችሁኝ ጥሩ አስተያየት። ወላሂ እኔ በጣም ነው በቃ ደስ ያለኝ ማለት ነው። በርቺ ጎበዝ በቃ ማለት በቃ ብዙ ነገር እኔን በጣም ያጠነክረኝ ኮሜንት ነው የጻፋችሁልኝ። ለሁላችሁም ወላሂ በጣም ነው ማመሰግነው እና እናንተም በርቱልኝ፣ ጠንክሩልኝ። ሁላችሁም ሳትፈሩ ምን ሳትሉ በቃ ዩቲዩብ መጀመሪያ የፈለጋችሁ ደግሞ በቃ እንደዚህ እንደምታዩት ነው። አሁን ብዙ ጊዜ አረቦች እኮ ደስተኛ አይሆኑም መቼም ቢሆን ማለት ነው። ግን እናንተ በሚተኙ ሰዓት ጠብቃችሁ በሚወጡ ሰዓት ጠብቃችሁ ቪዲዮዎችን መስራት በቃ እንደዚህ ማለት ነው። ስታጸዱ ቀስ ብላችሁ ስልካችሁን ደበቅ አድርጋችሁ ካሜራችሁን መቅረጽ እና ቪዲዮ መቅረጽ ማለት ነው። ብዙም በቃ እናንተ አሁን በተለይ ደግሞ ቀለል ያሉ መዳሞች ከሆኑ ማያካብዱ ከሆኑ አትፍሩ። ምንም በቃ እናንተ እስካልሰረቃችሁ ድረስ ምንም አይደለም፣ ይገባቸዋል እነሱ ራሱ ማለት ነው። ግን ልጆቻቸውን አታስገቡ፣ የነሱን ቤተሰብ ምናምን አታስገቡ። በጣም ያ ነው ችግር የሚሆነው ማለት ነውና ሁላችሁም ወላሂ ጠንክሩ፣ በርቱ። እናንተም መስራት የምትፈልጉ እኔም ዩቲዩብ መስራት ፈልጋለሁ ብላችሁ የጻፋችሁልኝም አላችሁና ወላሂ ብቻ ምን ልበላችሁ በቃ ቀላል ነው ዩቲዩብ። አንዳንዴ ኤዲቲንግ ምናምን ትንሽ ከኛ ስራ ጋር ምናምን ግን ባላችሁ ጊዜ ታስተካክላላችሁ። ይሄ ነው ልላችሁ የምችለው ማለት ልላችሁ የምፈልገው ነገር ቢኖር ይሄ ነው እና ሁላችሁም በርቱልኝ። እና ደግሞ እንዴት ነው ታዲያ ሰዓትስ? ሰዎቹ አንድ በተኙበት ሰዓት አሁን ለምሳሌ እኔ ጋር ይተኛሉና አረቦች የቱን ቦታ ይተኛሉ ረጅም ሰዓት። አንዳንዴ ልጆች ትምህርት ቤት ቢሄዱበት እኔ ተሳስቼ ልጆች አንዳንድ ያው እኔ ቤተሰቦቹ ትንሽ ፍሪ ስለሆኑ ነው ልጆች ላስገባም ብችል ማስገባው ማለት ነው። ቤተሰቦቹ ብዙም እንትን አይሉ። ግን ደግሞ እናንተ ተነቃቂ አድርጉ። በጣም ይቆጡ ከሆነ በጣም ማላ አይደለ አንዳንድ መዳሞች በጣም ከባድ ናቸው። እንኳን ቪዲዮ ቤታቸው እንዲቀርጽባቸው የማይፈልጉ አሉ። እኔ እረዳቸዋለሁ። ግን ይሄ ዩቲዩብ ስለሆነ ችግር የለም እና ምንም አትጨናነቁ። በቃ ሪላክስ ሆናችሁ እናንተም በዚህ መልኩ ማስተካከል ትችላላችሁ። ያው እኔ እንደምታዩኝ በቃ ስልኬን ቁጭ አድርጌ ጽዳቴ ላይ ነኝ። በቃ ሁላ ራሱቻለ ስልክ ቪዲዮ ማብራት የራሱ ማለት ነውና እንደዛ ነው እላችኋለሁ። ሁላችሁም በርቱ። ስለሰጣችሁኝም ወላሂ እንትን በጣም ነው አመሰግነው እና በባለፈውም እንደዚህ ውጭ ወጥቼ በቃ አንቺማ አረብ ቤት አይደለም ያለሽው ያለችኛል እና ወላሂ አንዳንዴ ሲያጋጥም እንደዚህ ነው። እኔ አውጣለሁኝ ምናምን ቀርጻለሁኝ በቀርጽ ምንም አይሉም። ለምን ቀርጽ ለምን እንደዚህ አይሉም። ግን እኔ መጠነቀቃለሁ ማለት ነው ለነሱ እና ይሄን ነው እላችኋለሁ። ሁላችሁም በርቱ። በመበርታት ነው፣ ተስፋ ባለ መቁረጥ ነው። ያው እኔ ራሴ ብዙ ጊዜ ነው በቃ ጀምራለሁ ዩቲዩብ ሰራለሁ እያልኩኝ ነው ብዙ ጊዜ
እንደዚህ በቃ ወደ ኋላ እያልኩ ወይኔ በቃ አሁን ሊቀርጽ ነው እንዴ ምናምን ወላሂ በጣም ነው ተስፋ የሚያስቆርጠው። በርግጥ ዩቲዩብ በጣም ያሰለቻል፣ ግን አንዴ እስኪ ቦታ እስኪይዝ ድረስ ነው። ይሄ የምታዩት ሁሉም ሰው ማለት ነው በጣም ለፍቶ ብዙ ጊዜ በጣም ብዙ ነገር ሆኖ ነው እዚህ ደረጃ ሊደርስ የሚችለው ከአንድ ሰብስክራይብ ወደ 2 ከ2 ወደ 3 እያለ ማለት ነውና ሁላችሁም ማድረግ ትችላላችሁ። በቃ ስልካችሁ ብቻ ነው የሚያስፈልገው፣ የስልካችሁ ካሜራ ብቻ ነው የሚያስፈልገው። ሁላችሁም ትክክለኛ ዩቲዩብ ከፍታችሁ ስራችሁን መስራት። ከዛ አንድ ቀን አላህ ካለ ያው ቤተሰብ ወደ ኢትዮጵያ ስትሄዱ እናንተን ብቻ ሳይሆን ቤተሰባችሁንም ትጠቅማላችሁ ማለት ነውና እና በርቱልኝ ነው ምለው። ተስፋ አትቁረጡ፣ ሁሉም ያልፋል። እኛ ትንሽ ሀገር ቤት ሄደን ይጠቅመናል በሚለው ነው ማለት ነውና ደግሞ ይጠቅማል። በቃ ከታየ እይታ ካለው በቃ ከዜሮ ነው እንቁላል ቀስ በቀስ በእግሯ ትሄዳለች ነው የሚባለው። ከዜሮ በቃ እኔም አሁን ትልቅ ደረጃ ደርሻለሁ ሲሆን ምንም ዜሮ ላይ ነው ያለሁት፣ ግን ነገ የሆነ ቦታ እደርሳለሁ። በቃ ምናልባት በሰዎች አማካኝነት እንደዚህ ደግሞ ሰዎች ስታገኙ የምታውቁት ሰው በኩል በቲክቶክም በኩል እያላችሁ አንዳንድ እያለ ያድጋል ማለት ነው እና ትዕግስት ይፈልጋል የትኛውም ነገር ማለት ነው። አሁን እኛ አረብ ሀገር ምሳሌ ልስጣችሁ። አረብ ሀገር ሆነን ልክ እንዴት ነው ታግሰን 2 አመት 3 አመት ቆይተን ነው የምንሰራው እንደዛ ማለት ነው እና ይሄም ትዕግስት ይፈልጋል። በቃ በአንድ ቤት ሆነን ታግሰን እንደምንሰራው ይሄም እንደዛው ትዕግስት ይፈልጋል። እኛ ደግሞ ቀላል ነው፣ አንደኛ ዋይፋይ በእነሱ ነው። በቃ ይሄ ቀላል ያደርገዋል ማለት ነው፣ እንዲያድግ ያደርግልናል ዩቲዩባችን እና በርቱልኝ ነው ምላችሁ። ሁላችሁም ጠንክሩ እና የኢድስ እንትን እንዴት አደረጋችሁ? ሁላችሁም መቼም ሙስሊም ክርስቲያኖችም ያው ኢድ ሲሆን ስራ ይበዛል ምናምን እና ወላሂ እኔ ዛሬ ነው በቃ ማለት ይሄንን አሁን ቮይሱን ማስገባው ቪዲዮ ከተቀረጸ በኋላ ነው። በቀረፍ ስል ነው ቮይስ ራሱ እንደዚህ ማወራችሁ ማለት ነው እና በጣም ያው አንዱ ስትሉ በስተመጨረሻ ያው ጓደኛዬ እዚች ጋር ይሄን ያው በዚህ ደረጃ ቤቱን እንትን ብለዋለች። እኔ እየመጣው ያያዋት ምናምን ነበርና በቃ እሷም እያጸዳች ነበረ እየሄድኩኝ አይዞሽ ምናምን እያልኳት ጓደኛዬን በስተመጨረሻ እሷም ጨረሰች፣ እኔም ጨረስኩኝ አጸዳዳው። ከዛ በስተመጨረሻ ደግሞ ለኢዳችንም በዳቦ ጋገርን። በቃ እንደዚህ እያልን ማለት ነው ታውቃላችሁ። እኛስ ማን አለን እያልን ቤቱን እንደዚህ ካጸዳዳው በኋላ እና በዚህ መልኩ ሁሉንም ነገር ጽድት ካደረግን በኋላ ያው ኦሬዲ ዳቦአችንም ደርሷል ጋግረን ማለት ነው ያው ለኢዳችን እና አሪፍ ቆንጆ የሆነ ቪዲዮም ሰርተናል የኢድ ዕለት። እሱንም በቀጣይ ማቀርብላችሁ ይሆናል። እወዳችኋለሁ። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ እና እዛች ጋር ቤተሰቦች ተኝተዋል እያልኳችሁ ነው። ዳቦም ይሄን ይመስላል። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። እወዳችኋለሁ። ባይ